የሆነ ነገር ወጋ ሲያረግ ጭንቅላት ራስ ምታት ገና ጣቅ ሲያረግ ወይኔ ፓስተሩ የት አለ ምናምን አንተ ራስ ጋር እንደሌለ አድርጌ ነው የምትለው። እዛ ቦታ ላይ ምን ማለት አለብህ መሰለህ? እኔ ጋር አለ ጌታ። አሜን። አንድ ሰው አሜን ይበል። ይሄ አለማመን ከላይ ላይ ይሰራል። በሁሉም የሚኖር በሁሉም ላይ ደግሞ የሚሰራ ለካስ አበበች ጋርም ይሰራል። ለካስ ማርቆስ ጋርም ይሰራል። ለካስ እንትና ጋርም ይሰራል። ለካነሱ ጋርም ይሰራል። እግዚአብሔር የማያታላ የሚሰራ ቤት መርጦ የማይገባ የኔ ጌታ ብቻ ነው። አሜን በለኛ። ያዛ ተገብለ ያለው ሰው ጌታ ገፋታ አድርገና ያዝና ነገ በደንብ ያዝ ያዘውና እንደ ይበለው የኔ ጌታ በለውስ ቤት አይመርጥም አለ። ዲገሞስ በለው ዲገሞ እንደገና በለውስ እንደገና ሄይ የኔ ጌታ በለውስ ሀገር አይመርጥም በለው የኔ ጌታ በለው ሶፋ አይመርጥም በለው የኔ ጌታ በለው አለ የለም አይልም በለው ሰተት ብሎ ይገባል። አሜን ላለው ይግባለታል። ሰተት ብሎ ይገባል። አማርኛ ያውቃል አያውቅም እሱ ቀጥ ብሎ ይገባል። እሱ በለው ንገሮስ ለመግባት አይመርጥም በለው ዲግሪ አለ ዲፕሎማ አለ ተምሯል አልተማረ ይጽፋል አይጽፋም ተማረ ያነባል አያነብም እሱ እንደዚህ አይነት ምርጫ የለውም። እኛ ጋር ያለው ምርጫ በጣም ከባድ ነው። የእግዚአብሔር ሰው እኔ ጋር መጥተህ እንኳን በተጠልይ ምናምን ሲባል የሚገርም ነገር መጀመሪያ ምን አለ ይላል። የሚገርም ነገር ጋና አገልግሎት ለማገለገል እንደው ታገለግላለህ መጥተህ ሲባል ስንት ትከፍላላችሁ? ፖስታዬ ስንት ነው? ፖስታው ይቀደድ። አሜን። በደንብ ጩና እስቲ አሜን በለ። ፖስታ ተሰጥቶም ሳይሰጥም አገልግያለሁ። ነገር ግን እኝኝ አልልም። በደንብ አሜን በለ። የጠራኝ የታመነ ነው። አሜን በለ። ወንከል አይደለም ይሄ ጌታ ምስክሬ ነው የምልህ። ሰዎች ያበላሹት ጉዳይ ነው። እኔ እነግራለሁ ለማከለከል በሕይወት ዕድሜ ትፈልጋለህ? የእግዚአብሔር ልጅ የኢየሱስ ባህሪ ያለ አሜን በለ። ያው አደገና ዘው ገባት አድርገና አንተ የኢየሱስ ባህሪ ያለ በለው ንገረው። ድገመው እንደገና ኢየሱስ ባንተ ውስጥ ካለ በለው የኢየሱስ ባህሪ ያለ በለው። ቢኖርም ባይኖርም በለው ታገለግላለህ በለው። ጮህ አንድ ሰው አሜን ይበለኛ። ሃሎ አሜን በለ። ለዚህ ትክክለኛ ወንጌል ነው ማራው። በደንብ ስሙኝ ወዳጆቼ። ሃሎ ማነህ? እኔ ከሆነ ቤተ ክርስቲያን ነው ይያል መተህ ብታገለግል ነው እንድታገለግል ፈልግ። ፖስታዬ ስንት ነው? ፖስታዬ ስንት ነው አይደል ያለው? ሲመጣ ሙሉ እሺ ፖስታ በመቶ ምናምን ብር ገዝተህ መስጠት። ይሄው 32 ነው። ሰምተሃል? ኢየሱስን ማገለገል ይለያል። ጳውሎስ በመከራ መካከል ኢየሱስን አገልግሏል። በችግር መካከል አገልግሏል። በማጣት መካከል አገልግሏል። ያ እድል ነው የደረሰው። ኢየሱስ የተጠራበት መጠራት ነው የተጠራ ነው። እኛ በደንብ አሜን በለኝ። በደንብ አሜን አትልም። አንዳንዱ ገና ነው የሚጀምረው። አበጥሮ ገና ይጀምራል። ወዳጄስ ልስማ ልንገርህ። ኢየሱስ ክርስቶስ ይኸውልህ እንትና ነው ወፍራም ነው ብሎ እሱ ለይቶ አይገባም። በሁሉም የሚኖር በሁሉም ደግሞ አሜን። ደሃ ናት ብሎ አልጠቀም አይል። እሱም ተዚህ ነው ብሎ አልጠቀም አይል። እሷ እኮ የሆነ ገና ናት ብሎ አይጠቀም። የሚገርም ነገር ጌታ እግዚአብሔር ምስክሬ ነው የምላችሁ። እግዚአብሔር አምላክ እንዲህ አይነት ነገር በኔ ላይ ያለ ከሆነ ሁለተኛ መክበድና ከፍ ማለትን አይስጠን። በደም ስማኝ። ከእግዚአብሔር ጋር የሚያጣላ ከሆነ አጋጣሚ የእግዚአብሔር ሰው ቃል አውጣለ ማለት እስቲ እንትና ጋር ሂድ። ያው እንትና ጋር ሳይደርስ እጅን የሚገለጥለው እንትና ነው። አልሰማህም? ሰምተሃል? ማን ጋር ሳትደርስ
እንትና ጋር ሳደስ እጅን የሚገነጥለው ማን ነው? አሽ አድርገው አይተ ወርጋይ ባካ አገ ቆሳቅ የታይ ተኩሽ ተፍከና ገበያ ያለስ ሰፈራ ያዳሳስ ተነው ሲባዶ ሰልዋሳ መደቆሳይ ሐላይትኔ በእከተና ፖንቾሎ ሰኔው ምናኔ ያላስ ቀተታይ ከናጋ ሲቀተታይ ከና ፖንቾ ተስፋቶ ሳይለ በላው ለናኔ ያላለ ወደ ከመታን ደጋ ሱጋዳ ቆቀተቲ ዲከናጋ ሲቀተቲ ዲከና ፖንቾ ሳይለው ማና ያላስ እግዚአብሔር ይህንን ቅባት ይሰጣል በለው ሲያል መጠራት የተለየ ይሆናል በለው አንድ ሰው ጮኸ አሜን ይበላያ ሆኖ አሜን የተለየ ቅባት ያገኘ የተለየ ያገኘ ከፍ ስትል የማያኮራ ስሙኝ አንዴ ልጠይቃችሁ የሚታወለት ያ አይቪ ወደ የሚትያረተው ሰላም ነው እንጨት ላይ ያለ ፍሬ እጅግ በጣም ሲሸከም እንጨቱ ላይ ያለው ያ ፍሬ ሲከብድ ዋናው እንጨት ቅርንጫፉ ይታወቃል ትናንትና ቀና ብሎ የተቀመጠው ፍሬ ስለያዘ ሁሉም ዝቅ ይላል ምንድነው ታውቃለህ ትርጉሙ እኔ ደርሻለሁ ለመበላት አንተ ጋር ቀርቦ ሰው ይብላ አሜን ላለ ወኢየሱስ ስም ይሁንላችሁ ይኸው እንደ እግዚአብሔር ሰው ባረክ ያለው ይሆንላችሁ አንተ ጋር ቀርቦ እንትና ይብሉ አንተ ይብሉ አሜን በለኛ አንተ ገና ደረሰ ሲባል እንትና እኮ ነውና ሲባል ሰዎች ማጨበጨብ ሲጀምሩ አንተ አረማመድን ትቀይርና በቃ እንዳይጠጋ ምናምን ወጣን ሰላምም አትልም ምናምን የምታልፈው አማርኛ የሚያውቅ ሆነ አንተ የሚታወቅ ቋንቋ ራሱ ይቀይራል ዳናኔ ሃይ ቃል መስከት ምናምን ማለት ይጀምራል እድገት አይደለም ያ ስማኝ በደንብ እድገት አይደለም እድገት ማለት ጌታ ኢየሱስ ክርስቶስ የሚገርማችሁ ነገር ወረደ ወደ ታች ወደ ኃጢአተኞች ወረደ ወደ ኃጢአተኞች መንደር ወረደ ምን ለማድረግ ወርዶ ለማውጣት እኛ ኢየሱስ ወርዶ ነው ያወጣን አሜን ፈልጎ የበልከን ሳይሆን እሱ ነው ፈልጎ ያገኘ አሜን አጠገብ ላይ ያለ ሰው ገፋ ታርግና ፈልጌ ሳይሆን ፈልጎ አግኝቶኛል በለው ንገረው ዲገሞስ እንደገና በለው እንደገና ምን አድርጎ ነው ያገኘው ፈልጎ ነው ያገኘው አንተ ሳትፈልግ የፈለገ ሳትመርጥ የመረጠ የናዝሬቱ ጌታ እግዚአብሔር ብቻ ነው ስለሱ ምቹን ክብር ለኢየሱስ ይሁን አሜን አትልም አዎ ሰላም በለው ደህና ነሽ በለው አይማሌሎ በለው ኡማ በለው ያ አትበል እንግሊዘኛ እናቃለን ወንዝ አያሻግርም ግልጽ እናውራ አይደለ አሜን አትልም ስለዚህ እንደ ኢየሱስ ክርስቶስ ጸጋውላችሁ የተጠራችሁ እሱ የጠራችሁ ሰዎች ባህሪ ያለን ባህሪ የሱ ባህሪ ነው ጌታ ኢየሱስ ክርስቶስ አምላክ ሆኖ ሳለ ወደ ምድር ወረደ ለምን ወረደ ታዳኛኮ ወርደን ማውጣት ሲገባ እላይ ሆነ ናውጣ እንላለን ናውጣ ወደ ላይ ውጣ ናውጣ እሱ ይንጠራራል አንተ አትይዝ ስሙኝ በደንብ ጌታ ኢየሱስ ክርስቶስ እንደራሱ እንድንሆን ይፈልጋል ጌታ ኢየሱስ ክርስቶስ ይኸውላችሁ የጠራው በዛ መጠራት ልክ እንድንንቀሳቀስ ይፈልጋል ጌታ ኢየሱስ በሁላችን ውስጥ አለ ደግሞ በሁላችን ውስጥ እግዚአብሔር ይሰራል እስቲ አሜን በለኝ ዛሬ ቡክ ላይ ያዙ ሰዎች ይጸልያሉ ጌታ ይባርክ አሜን ያዛችሁ ሰዎች ቀርታችኋል አሜን አትልም አሜን ከፋር ጉጆቻችሁ ጋዳን ቡክ ላይ ያዘ ሰው ዛሬ ጸልያለሁ ጌታ ይባርከኛል አሜን ከፋር ግጂ አንተ ስትባረክ 1 ሚሊዮን ለኔ ነው የሚሆነው ከፋር ግጂ ወደ ላይ አኖስ ካፓራሽ ያናማን በኢየሱስ ስም ስልጣን እነዚህ ልበላችሁ ዛሬ ብሱ በጠራ መንገድ አንተ እንድትሄድ አንተ ስትሄድ ደግሞ እግዚአብሔር ዘመኔን መጨረሻን እንዲባርክ በኢየሱስ ስም ጸልያለሁ አሜን ሃሎ በኢየሱስ ስም ጸልያለሁ አሜን ተደምጡና አሜን በለኝ አጨብጭቡ ለእግዚአብሔር ክብር ይሁን ያወራ ነበር ና ባቂኔም ሊድ መሰለኝ
ነው ሄጄ 10,000 ብሩን ሰጥቼ ነው በውኬ ውስጥ የሚገባ ከሆነ አይገባም። ስራ ይፍረስ። እውነተኛ ቃልን ያዝ። አሁን ቤተ ክርስቲያን ሲባል ይሁላ ሲልሜ ሲነሳ እዚህ ቤተ ክርስቲያን አፖስትል ደስታ ቸርች ነው የሚሄደው የምትሉ ሰዎች እኔ እጸልያለሁ አፋችሁን እግዚአብሔር እንዲይዝ። ቤተ ክርስቲያን የእግዚአብሔር ናት። በደም ጩና አሜን በለኛ አዴ ቀኝችን ብድግ ታረጋና ቤተ ክርስቲያን የእግዚአብሔር ናት ማለት ነው። አዴ ድገሞ እንደገና በደም ለቀቅ አድርጋ አሜን በለኝ። ስሙኝ በደንብ አድርጋችሁ ገና ሲነሳ ጌታ ሆይ ወደ አንተ ቤት እየሄድኩ ነው፣ እባክህን ተናገረኝ፣ እባክህን ለነፍሴ፣ እባክህን ጌታ ሆይ ኃጢአት ካለብኝ ማረኝ የምን የለም። እባክህን ጌታ ሆይ ቡኬ ውስጥ አንተ ብታስገባ አይገባም። ኩሩ አንተ መቅደም የሚገባውን ስላስቀደምከው አይገባም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አስቀድማችሁ የሰማይ ጽድቁን ፈልጉ፣ ሌላው ምን ይሆናል? አስቀድመ የሰማይ ጽድቁን ፈልግ በለው። ሲያኔ አልሰማው ትገሞ እንደገና ሌላው በለው ይከተላል በለው። ሌላው በለው ይጨመራል በለው። አንድ ሰው ይሁንለት አሜን በለኛ። በጣም ይገርም ነገር እሱ ቃል ብቻ ይናገራል ብሎ የሚሄዱ ሰዎች አሉ። ታዲያ ቃል ብቻ ምን መሳንናገር ምን እናወራ? ቃል ብቻ ተናገር እውሩ ይበራል። ቃል ብቻ ተናገር ዲዳው ይናገራል። የተሰባበረ